አሁን ያነጋገረ ያለው ዜና መሰረት ሚዲያ የዘገበው እንደ ሰበር መረጃ አይነት ነው። እርሱም ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው የሚል ነው ዘገባው። የዜና ምንጩ ጠቅላይ ሚኒስትሩ ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክት ለማስተላለፍ ማቀዳቸውን አረጋግጫለሁ ማለቱን መሰረት ሚዲያ ዘግቧል። የጉዞ እቅዱ ከተሳካ ወደ ጠፈር የተጓዙ የመጀመሪያው የዓለማችን መሪም ያደርጋቸዋል ነው ያለው ዘገባው። በዓለም ታሪክ ወደ ጠፈር ወይም ስፔስ የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህ ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ ከቅርብ ዓመታት ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛው ንፍቀ ክበብ የጠፈር ጉብኝትን አድርገዋል ይላል የመሰረት ሚዲያ ዘገባ። ተመልካቾቻችን ልብ በሉ፣ ዘገባው የመሰረት ሚዲያ ዘገባ ነው። ከዛ ነው ኮት ያደረኩት ማለት ነው። አያደርጉም ላይባል ይችላል። ነገር ግን እኔ ይሄ ዜና በአሁኑ ሰዓት ላይ የወጣው እንደኔ ግምት ማለት ነው ከመንግስት ያፈተለከ መረጃ ሊሆን ይችላል፣ እንዲወጣ የተደረገ መረጃ ሊሆናል። የኔ ግምት ግን በአሁኑ ሰዓት ላይ ከፍተኛ ውጥረት ላይ ስለተገኘ በተለይ ከሐኪሞች የመብት ጥያቄ ጋር በተያያዘ ያለው ነገር እጅግ አሳሳቢ ደረጃ ላይ በመድረሱ ምናልባት ከመንግስት ኃይሎችም ይሄን ነገር አሾልከውት ከሆነ አጀንዳ ዳይቨርት ለማድረግ ለማስጠምዘዝ ትኩረታችንን ወደ ሌላ ቦታ ላይ ለማድረግ ይሆናል የሚል ግምት ነው። እንዳልኳችሁ የኔ ግምት ነው። ይሄ ዘገባው ግን እንደዛ ነው የሚለው